ስለዚህ ወንድም እህቶች የምነግራችሁ ነገር እዚህ ዓለም ስትኖሩ ማሰብ ማጨናነቅ ምናምን አያስፈልግም። ከተጨነቃችሁና ካሰባችሁ ለሰራችሁት ኃጢአትና ጌታዬ ዘንድ ነገ የውመል ቂያማ ያንን ይምረኛል ወይንስ አይምረኝም የሚለው ብቻ ያጨናንቃችሁ። ከዚያ ውጭ ላለው ለዚህ ዓለም ህይወትና ከሰዎች ጋር ለሚኖራችሁ ግንኙነት ፈጽሞ ልትጨናነቁና ልታዝኑ አይገባም። ኢማሙ ሻፊዒ ምን አሉ? አስሊሕ ማ በይነከ ወበይነ አላህ ወላ ቱባሊ ቢናስ። በአንተና በአላህ መካከል ያለውን ግንኙነት አስተካክል በደንብ አድርገሃል። ኃጢአት ከሰራህ ምህረትን ለምን፣ ከእርሱ ትእዛዝ ርቀህ ከሆነ እርሱን መታዘዝህን ቀጥል፣ ተመለስና ወደ እርሱ። ከዚያ በኋላ ከአላህ ጋር ያለህን ግንኙነት አስተካክል ካለ በኋላ በሰዎችና በአንተ መካከል ያለውን ጣጣ አትስጥ፣ ደንታ አትስጥ አለ። ብዙ ጊዜ የምንጨናነቀው ሰዎች ስለኛ ምን ይላሉ፣ ሰዎች ስለኛ ምን አሉ፣ ሰዎች ስለኔ ምን። እዚህ ዓለም ላይ ስትኖር ባለው ህይወት ትጨናነቃለህ። ይህ ሁሉ አያስፈልግም። የፈጠረህ አላህ ነው፣ የሚተሳሰብህ እርሱ ነው። ከእርሱ ጋር ብቻ ያለህን ግንኙነት አስተካክል። ስለዚህ ልትጨናነቅ አይገባም። ደካማ ትሁን፣ ጠንካራ መሆን አለብህ። ይህች ዓለም ለደካሞች ቦታ የላትም። የግድ ጠንካራ ልትሆን ይገባል። ማንም ሰው ጠንካራ ያደርግህም ራስህ ነው። ለሐሳብ ለጭንቀት ራስህን ዝቅ አታድርግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።